ጌታ ኢየሱስ የተባረከ ይሁን። ዛሬ አንድ ሀሳብ ይዤ መጥቻለሁ። ኢየሱስ ክርስቶስ ጌታ ነው። እኛ የእግዚአብሔር ልጆች ነን። በክርስቶስ ኢየሱስ ያመንን ደግሞ የእግዚአብሔር ልጆች እንደሆነን ይታወቃልና መጽሐፍ ቅዱስ የእግዚአብሔር ቃል ጻድቅ በእምነት በሕይወት ይኖራል ተብሎ ተጽፏል። ስለዚህ አዲስ ቻሌንጅ ይዤ እመጣለሁ። የብርሃን ልጆች ነን፣ የእግዚአብሔር ልጆች ነን። ምንድን ነው የምታስቡት ስለ ራሳችሁ? ራሳችሁን ከምንድን ነው የምትቆጥሩት? መጽሐፍ የእግዚአብሔር ቃል ሲናገር እንደዚህ ይላል፣ ማንም በክርስቶስ ቢሆን አዲስ ፍጥረት ነው ይላል። እና ስለዚህ ራሳችንን መቁጠር ያለብን ከየት ነው የሚለውን ሀሳብ ከማውራት አንጻር ነው እዚህ ጋር የተገኘሁት። እግዚአብሔር ይመስገን። ምንድን ነው ራሳችንን ከየት ነው የምንቆጥረው? ብዙ ጊዜ ሰዎች ራሳቸውን የሚቆጥሩት ከሚያዩት በአምስቱ ስሜት ሕዋሳት ከሚሰማቸው ነገር ተነስተው ነው እና ከሚያዩት፣ ከሚሰሙት፣ ከሚያሸቱት፣ ከሚቀምሱት፣ ከሚዳስሱት ነገር ተነስተው ራሳቸውን ይቆጥራሉና ከዛም አንጻር ደግሞ ሰዎች ይቆጥራሉ። ግን መጽሐፍ የእግዚአብሔር ቃል ምንድን ነው የሚለን? ጻድቅ በእምነት በሕይወት ይኖራል ተብሎ ተጽፏልና በክርስቶስ ማንም በክርስቶስ ቢሆን አዲስ ፍጥረት ነው ይላል። አዲስ ፍጥረት ከሆነን ከምንድን ነው ራሳችንን መቁጠር ያለብን የሚለውን ሀሳብ ብንጀምር ብናየው ምን ይመስላችኋል? እና I am not called myself with my body, so I called myself with my spirit realms. Okay, ራሴን የምቆጥረው ከመንፈስ ነው። ኦኬ ከመንፈስ ነው ማለት ከእግዚአብሔር ቃል ነው ማለት ነው። እና አዲስ ፍጥረት ነን ማለት ምን ማለት ነው? as I'm a new creation person, as I'm Christians, I'm born again Christian. Okay, ራሴን ከስፒሪት ሪሊም ነው የምቆጥረው። ከመንፈስ ነው የምንቆጥረው ማለት ከእግዚአብሔር ቃል አንጻር ነው ራሳችን የምንቆጥረው ማለት ነው። ማን አንተ ብትሉኝ እኔ ከራሴን ከመንፈስ